ሁላችንም እንኳን አደረሳችሁ። እግዚአብሔር የተመሰገነ ይሁን። እኔም ማለት የምፈልገው ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል። ይሄ በጣም ትልቅ አዋጅ ነው። የክርስትና መሰረታዊ ነገር ነው። ለዚህ ነው እናንተ ሁላችሁም በጣም ያማረባችሁ ዛሬ። እኔም እንደዚህ ነጭ ልብስ መልበስ ፈልጌ ነበር፣ ግን ለኔ የሚሆን ስለሌለ ነው እና ሸማኔዎቹ ለኛም ቢበቃውን መቀበል አይሰሩም። ለዛ ነው እና እግዚአብሔር አምላካችን የተባረከ ይሁን። እንግዲህ በዚህ በጣም እግዚአብሔር እየተጠቀመበት ስለሆነ ስለሱ ጌታን በጣም አመሰግናለሁ። እስካሁን ድረስ ባገለገልኩባቸው ቦታዎች የቤተክርስቲያን አገልጋዮች አደናንቄ አላውቅም። መድረክ ላይ ስለማይገባ ብዬ ነው። ግን ስለ ዶክተር ቤዛለም እግዚአብሔርን ማመስገን ተገቢ ነው ብዬ አስባለሁ። እናንተም ያበረታታችሁ ስለሆነ ሪኮግናይዝ ያደረጋችሁ ስለሆነ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ይሄ በጣም ያስፈልጋል። እውነት ለመናገር ጸሎታችሁ ከሱ ጋር እንደሆነ የሚያሳይ ነው ብዬ አምናለሁ። እኔም ወደዚህ ልምጣ መሰለኝ እንዲሁ እንደዚህ ክብር ለኢየሱስ ይሁን። ወደ መልእክቴ በሚገባበት ጊዜ አንድ ሐሳብ እንዲሁ ዝም ብዬ አንስቼ ልናገር። የምናውቀው ማለት ነው ዴይ ቱ ዴይ ላይፋችን የምንመለከተው የምናየው ነገር ነው። ሌባ ብዙ ጊዜ ወደ ሰዎች ቤት ይገባል። ታውቃላችሁ አይደለ? ሰብሮ ከገባ በኋላ ገብቶ ጆኒያ ይዞ ይሄዳል? አይሄድም። ወይ ደግሞ የሆነ መጥረጊያ ሞፕ ምናምን ይዞ አይሄድም። ከገባ በኋላ ምን ላይ ነው የሚያተኩረው? ዋና በሆኑ እቃዎች ላይ ነው የሚያተኩረው እንጂ ሲምፕል የሆኑ ነገሮችን ይዞ አይሄድም። መከሽከሻ ይዞ አይሄድም። አይደለም? እንደዛ ከሆነ የማይረባ ሌባ ነው ማለት ነው። ፕሮፌሽናል የሆነ ሌባ አይደለም። ባንክ ቤትስ ገብቶ ሰርስሮ ባንክ ቤት የገባ ሌባ ትሪ ይዞ አይሄድም፣ ወይ ስቴምፕለር ይዞ አይሄድም። ምን ይዞ አይሄድም? የት ነው የሚሄደው? ካዝናው ጋር ነው የሚሄደው። ካዝናው ጋር ነው ጉዳዩ። ግን ያንን ይዞ የሚሄድ ከሆነ ያ ሌባ በቃ የማይረባ ሌባ ነው ማለት ነው። አያውቅም ማለት ነው ስርቆቱ። በእኛም በክርስትና ህይወትም ልክ እንደዚህ ነው። ሰይጣን ብዙ ጊዜ ሊያደበዝዝ የሚፈልገው ሊያጠፋ የሚፈልገው ግምት እንዳንሰጥ የሚፈልገው ዋና በሆኑ የክርስትና እምነቶቻችን መሰረት በሆኑ ፒላር በሆኑ ጉዳዮቻችን ላይ ነው። ከነዚያ በጣም ፒላር የሆኑ አንኳር ከሆኑ ጉዳዮች አንዱ የጌታችን የኢየሱስ ክርስቶስ ትንሣኤ ነው። ጌታ ኢየሱስ ክርስቶስ ከሙታን የተነሳበትን ሞትን ድል ያደረገበትን ከሰዎች ህይወት ውስጥ ከሰዎች አእምሮ ውስጥ ለማደብዘዝ የተለያዩ የሐሰት ትምህርቶች እንዲነሱ አድርጓል። ከነዚያ ውስጥ አንዱ ትንሣኤ ሙታን የለም የሚለው የሰዱቃውያን ትምህርት ነበር። ጌታችን ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ ሰዱቃውያን ትልቁ ትምህርታቸው ትንሣኤ ሙታን የለም፣ መላእክት የሉም፣ መናፍስት የለም የሚል ነበር። ያ ስለሆነ ነው ትዝ ይላችኋል። ጌታ ኢየሱስ ክርስቶስን ሊፈትኑ መጥተው ጠይቆ ነበር። አንዲት ሴት አንድን ሰው አገባች። ግን ሰውየው ወደ 7 ወንድሞች ነበሩት። አንዱ ሞተ። ከዛ በኋላ ሌላኛው ዋርሳ አድርጎ አገባ፣ ሌላኛው ዋርሳ አድርጎ አገባ። በትንሣኤው ጊዜ መንግስተ ሰማይ የማን ሚስት ትሆናለች ብሎ የጠየቁት ትዝ ይላችኋል። ለምን? ኢየሱስን ለመፈተን ነው። ለምን? ትንሣኤ ሙታን ከሌለ እሺ መጨረሻ ላይ ሄዳ የማን ሚስት ነው የምትሆነው? እና ካለ ማለት ነው ትንሣኤ ሙታን ካለ የማን ሚስት ትሆናለች ብለው ጠይቀው ነበር። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በከተማው በኢየሩሳሌም ደቀ መዛሙርቱ ወንጌልን ሲሰብኩ የሰበኩበት የወንጌሉ ቁልፍ ሐሳብ ኢየሱስ ክርስቶስ ተነስቷል የሚል ነበር። እግዚአብሔር የተመሰገነ ይሁን። እነ ጴጥሮስ የሰበኩት እናንተ የሰቀላችሁት ሕይወት ራስ ይሉ ነበር አይደል? የሕይወትን ራስ የሆነውን ክርስቶስ እናንተ ሰቀላችሁት፣ እግዚአብሔር ግን የሞትን ጣራ አጥፍቶ ከሙታን አስነሳው። ለዚህ እኛ ደግሞ ምስክሮችን የቱ ጋር? እነዚያ ሰዱቃውያን ባሉበት። እነሱ ደግሞ ፖለቲከኞችም ጭምር ናቸው እኮ። ሃይማኖት መሪዎች ብቻ አይደሉም፣ ፖለቲከኞችን ጭምር
ኢየሱስ ክርስቶስ ተነስቷል ብሎ የሚሰብክ ሰው ካለ ዋጋ ለማስከፈል፣ ለመቅጣት፣ ለማሰር አስረውታልም። ደግሞ ከተማችንን በዚህ ትምህርት ሞልቶበታል። የዚህ ክፉ ሰው ትምህርት አምጥቶ ከተማው ሞልቷል ብሎ ያስሩ ነበር። አሁን እኛ እንደምናደርገው ሰዎች በዚያን ጊዜ የኢየሱስ ክርስቶስን ትንሣኤ የሰበኩት ነጭ ልብስ ለብሰው እንዳይመስላችሁ፣ እጃቸው በሰንሰለት ታስረው እየተገረፉ ነው። እናንተ ሰቀላችሁት፣ እናንተ ገደላችሁት፣ እግዚአብሔር ግን የሞትን ጣር አብቶ አስነሳው አሉ። እንደዛ ብሎ ይሰብኩ ነበር። በጣም የሚገርመው ነገር ብዙ ጊዜ በቤተ ክርስቲያን ተነግሮና ተሰብኮ የማይታወቅ አንድ ነገር አለ። ጌታ ኢየሱስ ክርስቶስ በመስቀል ላይ ነፍሱን አሳልፎ ሲሰጥ የሆነ ነገር ትዝ ይላችኋል። ኢየሱስ በመስቀል ላይ ነፍሱን ሲሰጥ ተፈጸመ ሲል የቤተ መቅደስ መጋረጃ ከላይ ወደ ታች ምን ሆነ ይላል? በእናንተ ተቀደደ፣ አለቶች ተሰነጠቁ፣ ምድር ተንቀጠቀጠ ይችላል እግዚአብሔር ቃል። ምድር ከተንቀጠቀጠ መቃብሮች ተከፈቱ እና መቃብሩ ውስጥ ከነበሩ ሰዎች የብዙ ሰዎች ስጋ ተነሳ ይላል እግዚአብሔር። ተነስቶ በከተማ ውስጥ ታዩ። እዛ እየተናገሩ ማለት ነው ትንሣኤ ሙታን የለም እያሉ ፈሪሳውያን ሰዱቃውያን ሲናገሩ ምን ስሉ ኢየሱስ ክርስቶስ ተፈጸመ። ገና ኢየሱስ ሳይሞት እኮ ገና ነፍሱን እንደሰጠ የቤተ መቅደሱ መጋረጃ ከላይ እስከ ታች ሲቀደድ፣ ደግሞ መሬት ስትንቀጠቀጥ፣ አለቶች ሲሰነጠቁ መቃብር ተከፈተ ይላል እግዚአብሔር። ሰዎች ተነሱ፣ ብዙዎች ተነሱ ነው የሚለው። ስጋቸው ተነሳ። ከዛ ተነስቶ ከተማ ውስጥ ምን ሆኑ? ይታዩ ነበር ይላል። ያንንም እያዩ እንኳን ትንሣኤ የለም ይሉ ነበር። እነሱ ብቻ አይደሉም። ከዛ እንትኑን ቀይረ የሐሰት አስተማሪዎች ትምህርት መልኩን ቀይሮ ጌታ ኢየሱስ ክርስቶስ ከተነሳ በኋላ እነ ጴጥሮስ እነ ጳውሎስ ወንጌልን በሚሰብኩበት ጊዜ ምን ሆነ? እነ ሄሜኒዮስ እና እነ ፊሊጦስ የመሰሉት ደግሞ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ስትመለከቱ ኖ ትንሣኤ ሙታን የለም ሳይሆን ትንሣኤ ሙታን ከዚህ በፊት ሆኗል። ኦኬ፣ ከዚህ በፊት ሆኗል ማለት ምን ማለት ነው? ከዚህ በኋላ አይሆንም፣ ከዚህ በፊት ሆኗል ብሎ ነው የሚናገሩት። ከዛስ በኋላ ምን ያደርጋሉ? የብዙዎችን እምነት ምን ያደርጋሉ? ይገለብጣሉ ይል ነበር። ከዛ ሐዋርያው ጳውሎስ ወንጌልን በሚሰብክበት ጊዜ ደግሞ በቆሮንቶስ ከተማ ውስጥ አንዳንዶቹ ትንሣኤ ሙታን የለም ይሉ ነበር ይላል። የግሪክ ሰዎች ትንሣኤ ሙታን የለም፣ ይሄ ትንሣኤ ሙታን የሚለው ነገር ሞኝነት ነው አሉ። የኢየሱስ ትንሣኤ ሞኝነት ነው፣ የሥጋ ትንሣኤ ሞኝነት ነው ብለው ይናገሩ ነበር። ለነሱ በተለይ በግሪክ ባህል ውስጥ በግሪክ ፍልስፍና ውስጥ ለነበሩ ሰዎች የጌታ የኢየሱስ ክርስቶስ የመስቀሉን ቃል ሞኝነት ነው፣ የኢየሱስ ትንሣኤ ሞኝነት ነበር። ጳውሎስ ይህንን ይናገር ነበረ። እናንተ እኮ እንዴት ትንሣኤ ሙታን የለም ትላላችሁ? ኢየሱስ ክርስቶስ ካልተነሳማ እምነታችን ምንድናት? ከንቱ ናት። እኛም ሐሰተኞች ነን። በኢየሱስ ላይ ዋሽተናል፣ በእግዚአብሔር ላይ ዋሽተናል። በዚህ ምድር ላይ ባለው ነገር ተስፋ አድርገን ከሆነ እንደኛ ምስኪን የለም። ከኛ እንዲሁም ጎዳና ተዳዳሪ ይሻላል። ክርስቶስ ካልተነሳ ይል ነበር። ብቻ አይደለም፣ በእኛም ዘመን ይመጣና እነዚህ ሐሰት አስተማሪዎች በበዙበት፣ በነገራችን ላይ የሐሰት ትምህርቶች ማለት የሚያደነጋግሩ ትምህርቶች የሚበዙት በቤተ ክርስቲያን ጉዳይ አይደለም፣ ወይ በሰዎች ጉዳይ አይደለም፣ በኃጢአት ጉዳይ አይደለም። ኢቭን በአብ በመንፈስ ቅዱስም ካለው የስተት ትምህርቶች ይልቅ በጣም የሚበዛው ስተት ትምህርት የተነሳው በክርስቶስና በማንነቱ ላይ። አይገርማችሁ? አንዳንዶቹ ሰው ነው ይላሉ፣ አንዳንዶቹ ፍጡር ነው ይላሉ፣ አንዳንዶቹ ከሙታን አልተነሳም ይላሉ፣ አንዳንዶቹ እንዲሁም አልሞተም ይላሉ። ዴቲዝም የሚባለው አሁን ለምሳሌ ምን ይለ ነበር? ኢየሱስ ክርስቶስ በስጋ የተገለጠ መሰለ እንጂ በስጋ አልተገለጠም። ኢየሱስ በስጋ የተገለጠና የሞተ ይመስላል እንጂ አልሞተም ብሎ ነው ያስተማረው። ከዛ በኋላ በእኛ ዘመን ደግሞ እኛ ያለንበት ዘመን ማለት ነው። አሁን እኛ ጋር ዘመን ኢቫንጀሊካል ጋር ሲመጣ ምንድነው ያመጣው መሰላችሁ? መልኩን ቀይሮ የኢየሱስ ክርስቶስ ትንሣኤ ጉዳይ ይሄ ምንድነው? ለዘብተኝነት፣ ቸልተኝነት፣ ትኩረት ያለ መስጠት፣ ከመብል ጋራ ከመጠጥ ጋራ ማገናኘት። ኢየሱስ ተነስቷል። እውነት እርግጠኞች ናችሁ? ኢየሱስ ተነስቷል። ስጋው ከሌለ፣ ቁርጡ ከሌለ፣ ዶሮ ወጡ ከሌለ፣ ክትፎ ከሌለ የዛሬ በቃ
ተው ልጆቻችንን ለማስደሰት ደስ አይልም የዛሬው ምናምን ይላሉ ሰዎች እንደዛ ይላሉ። ትላንትና ደውዬ ነበር ኢትዮጵያ ደውዬ ምን አሉ መሰላችሁ የነገሩን? የዛሬው ፋሲካ ዶሮ የለም፣ አንድ እንቁላል 25 ብር ነው። ዶሮ በሬ 180 ሺህ ብር ገብቷል። ስለዚህ ሰው አሁን ወደ ገበያ ማሄዱን ትተዋል። ገበያ ማሄዱን ትተው ወደ ቸርች ነው የተመለሰው። ባለፈው ቃለ ሕይወት አዳር ነበር። አሁን ተነጋግረን ደግሞ ከትላንትና ወዲያ መሰረት ክርስቶስ አዳር ነበር። ነገ ደግሞ ሙሉ ወንጌል አዳር ነው። ፋሲካችን አሁን በመብላት መሆኑ ቀርቶ በቃ በቸርች ምስጋና ሆኗል። ተመልሰናል ማለት ነው። ታድሰናል ማለት ነው። ነገሩ በጣም ክፉ ቢሆንም ወገኖች፣ በጣም ከባድ ቢሆንም የኑሮ ውድነት በጣም የሚዘገንን ቢሆንም እግዚአብሔር ያንን ክፉ ነገር ለበጎ ቀየረው ማለት ነው። እሱን ፊቱን ሰዎች እንዲፈልጉ አደረገው ማለት ነው። ክብር ለእግዚአብሔር ይሁን። በረከቶቻችን ከምንቆጥራቸው አንዱ የጌታ ኢየሱስ ክርስቶስ ትንሣኤ። ግን እኔ ዛሬ ጥያቄ ያለኝ የጌታ ኢየሱስ ክርስቶስ ትንሣኤ በረከት ነው ለኛ። በእውነት ለኔ በረከት ነው። ቅድም ይሄ ጩህ ብሎኛል ትላለች። ብንጮህስ ምን አለበት? ምን አለበት? ከዚህ በላይ እንደው ወርቅ ቢኖር አይ ነጭ ልብስ ቀርቶ እንደው ወርቅ ቢለበስ እንኳን ምን አለበት ብናረገው? በረከቶቻችን ከምንቆጥራቸው አንዱ ነው። ግን ኢየሱስ ክርስቶስ በረከት ጋር ከመምጣታችን በፊት ኢየሱስ ክርስቶስ ተነስቷል ወይ? እርግጥ ነው ወይ ይሄ ነገር በእውነት ተነስቷል? ምንድነው ማስረጃችን? እቺን ብቻ ተናግሬ ቀጥሎ ያለውን ሐሳብ ነግሬ ያልፋለሁ። ገና ኢየሱስ ክርስቶስ ተነስቷል ወይ? በምን እርግጠኛ ሆነን? የትንሣኤው ማስረጃዎች ብሎ የቤተ ክርስቲያን አባቶች የሚነግሩት በጣም ድንቅ ነው። አንዱ መቃብሩ ባዶ ነው። እና እንዲሁም ኢየሩሳሌም የሄዱ ሰዎች መቃብሩን አይተው ሲመጡ በቃ እኔ ቀንቼ ያውቃለሁ፣ ጌታ ሆይ እንዲያው ያችን ምድር አስረግጠኝ ብዬ ሁሉ አውቃለሁ። መቃብሩ ባዶ ነው። አላየነውም። እኔ አላየውም። ለምሳሌ እናንተ ያላያችሁት መቃብሩ ባዶ ነው። የከፈኑ ጨርቅ ይላሉ፣ አላየነውም እሱንም። እንደገና ደግሞ እንደሚነገረው ኢየሱስ ክርስቶስ ተነስቶ ከመቃብር ከተነሳ በኋላ 40 ቀንና 40 ሌሊት ይናገር ነበር፣ ያስተምር ነበር በዚያው ከተማ ውስጥ። ማንንም የነካው አልነበረም። በነገራችን ላይ ተነስቶ ነበር። አላየንም፣ እኛ እሱንም አላየንም። ምንድነው ማስረጃችን? ለሰዎች የምንነግረው ራሳችን ጽኑ እንድንሆን በእምነታችን የሚያደርግ ምን ማስረጃ አለን? ነጭ ልብስ እንድንለብስ የሚያደርግ እንድንጨፍር የሚያደርግ ምንድነው ማስረጃው? ምንድነው ሲባል አንዳንዶቹን ልነግራችሁ እፈልጋለሁ። ያልደረስንበት ያየነው ጥሩ ነገሮች ናቸው በእውነት የሚነግሩን። የመጀመሪያው መጽሐፍ ቅዱሳችንን እንክፈተው፣ ወደ አንደኛ ቆሮንቶስ እንክፈትና እሱን እነግራችኋለሁ። ከዛ በኋላ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ የእግዚአብሔር ቃል እንደዚህ ይላል። ወንድሞቼ ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክሁላችሁ አሳስባችኋለሁ ይባላል። ከኔ የተቀበላችሁትን ይላል ጳውሎስ። እኔ ደግሞ የተቀበሉትን ሁሉ ከዚህ በፊት አሳልፌ ሰጧችሁ ካለ በኋላ መጽሐፍ እንደሚል ለቀደሙም ሰዎች ለአሁኑም ሰዎች ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ ትንሣኤ ትልቁ ማስረጃችን መጽሐፉ ነው። እግዚአብሔር ይመስገን። መጽሐፍ እንደሚል እስቲ በሉ ከኔ ጋር ምን እንደሚል? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን ሆኗል? ሞቷል። ከዛ በኋላ ተቀበረ ይልና እንደገና መጽሐፍ እንደሚል ከሙታን ተነሳ። ማን ነው የነገረን? ማን ነው የነገረን? መጽሐፉ ነው የነገረን። ይሄ መጽሐፍ ሕያው ነው። ባዶ መቃብር እኛ አሕዛቦች አናየውም፣ ሩቅ ነው። መጽሐፉ ግን ይነግረናል። የእግዚአብሔር መንፈስ ያለበት ይህ መጽሐፍ ምን ይላል ጳውሎስ? መጽሐፍ እንደሚል ነው የምነግራችሁ ይላል። እዛ የነበሩት እንደሚሉት ካህናት እንደሚሉት አይደለም የምነግረው። እንደማን እንደምነግር? መጽሐፍ እንደሚል፣ ወንጌል እንደሚል። ኢየሱስ ከሙታን ምን ሆኗል? በስንተኛው ቀን? በሶስተኛው ቀን ከሙታን ተነስቷል። መጽሐፍ እንደሚል ለብዙዎች ታይቷል። የመጀመሪያው
የኢየሱስ ክርስቶስ ወንጌል የኢየሱስ ክርስቶስ ትንሣኤ መቃብሩን ስለመክፈቱ ድንጋዩን ስለማንከባለሉ ስጋ ለብሶ ስለመነሳቱ ትልቁ ማስረጃችን የእግዚአብሔር ቃል መጽሐፍ ቅዱስ ነው። አሜን ነው። ስለዚህ መጽሐፍ ቅዱስ ይነግረናል። በቃ ቃል እውነት ነው ብሏል ኢየሱስ ራሱ ኢየሱስ ከቃሌ አንዲት እንኳን በከንቱ አታልፍም ብሏል። ሰማይ ምድር ያልፋል ከቃሌ ግን አንዲት ይውጣ እንኳን በከንቱ አታልፍም ያለው ይሄ ቃል ለኛ ምን ብሎናል? ኢየሱስ ተነስቷል ብሎ ነግሮናል። ሁለተኛው ምንድነው ለኛ የትንሣኤያችን ማስረጃ ምን ብለን ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ላይ እንዲህ ብሏል። እኔ ብሄድ ይሻላችኋል። እኔ ብሄድ ምን ይመጣል ነው ያለው? ሌላው አጽናኝ ይመጣል። እኔ ባልሄድ ሌላኛው አጽናኝ ምን አይሆንም አይመጣም ማለት። ይሄ አጽናኝ መጥቷል ወይ ብዬ ጠየቁኝ። መንፈስ ቅዱስ ነው አጽናኙ። ይሄ አጽናኙ መጥቷል ወይ ብዬ ሲጠይቅ አዎ የእግዚአብሔር መንፈስ በእኛ ውስጥ አደረ። የእግዚአብሔር መንፈስ በውስጣችን ኖረ። ኢየሱስ ክርስቶስ ሞትን ድል አድርጎ ወደ ላይ ሲሄድ ከ10ኛው ቀን በኋላ በባለ 50 ቀን መንፈስ ቅዱስ ምን ሆነ? ወረደ። ቤተ ክርስቲያን ተወለደች። መንፈስ ቅዱስ በሰው ሕይወት መስራት ጀመረ። እኛን የመንፈስ ቅዱሱ ማደሪያ ያደረገ የእግዚአብሔር ቤተ መቅደስ አደረገ። ከምን የተነሳ? ከኢየሱስ ትንሣኤ የተነሳ። ኢየሱስ ባይሄድ ኖሮ መንፈስ ቅዱስ ምን አይሆንም ነበር? አይመጣም ነበር። እስቲ ሮሜ ምዕራፍ 8 እናነባለን። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ቃል ታስታውሳል? ከኔ ጋር ናችሁ ወገኖቼ? መንፈስ ቅዱስ በእናንተ በወረደ ጊዜ ምን ትሆናላችሁ? ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። የምን ምስክር? ቆይ ሐዋርያት መንፈስ ቅዱስ ከወረደ በኋላ የመሰከሩት ምን ነው ሲባል ኢየሱስ ምን ሆኗል? ተነስቷል ብሎ ነው የመሰከሩት። ዝም በሉ እየተባሉ ተነስቷል። እየተገረፉ እየታሰሩ ኢየሱስ ተነስቷል። እንደዚህ እንድሉ ያደረገው በእነሱ ላይ የወረደው የእግዚአብሔር መንፈስ ቅዱስ ኃይል ነው። አሜን ነው ወይ? የእግዚአብሔር መንፈስ በእኛ አለ ወይ ነው። የእግዚአብሔር መንፈስ መኖሩን ካመንን የእግዚአብሔር መንፈስ በእኛ መኖሩ ኢየሱስ ክርስቶስ የመነሳቱ ማስረጃ አብሮ ያለ ማለት ነው። ምዕራፍ 4 ቁጥር 33 ሐዋርያት ሥራ ምዕራፍ 4 ቁጥር 33 አሳያችኋለሁ። ዛሬ ልሰብካችሁ አይደለም፣ እውነት ለመናገር እንዲሁ ይሄን ነገር ልናገር ፈልጌ ነው። ዶክተር ቤዛ ሌላ ጊዜ እንደሚሰብካችሁ ተስፋ አደርጋለሁ። 4:31 ላይ እንደዚህ ይላል። ከጸለዩም በኋላ ከቁጥር 30 ላይ አሁንም ጌታዊ ወደ ዛቻቸው ተመልከት፣ ለመፈወስም ስትዘረጋ በቅዱስ ብላቴና በኢየሱስ ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጽነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። ከዛስ መንፈስ ቅዱስ ምን ሆነባቸው? ከኔ ጋር ናችሁ ወይ? መንፈስ ቅዱስ ምን ሆነባቸው? ሞላባቸው ይላል። መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥነት ተናገሩ ይላል። እንቀጥል። ያመኑትም አንድ ልብ ሆነው አንዲት ነፍስም ነበራቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንድም ስንኳ የራሱ የሆነ አልነበረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ምን ያደርጉ ነበር? ይመሰክሩ ነበር። ከምን በኋላ? የእግዚአብሔር መንፈስ በሁላቸው ላይ ከመውረዱ የተነሳ የመሰከሩት ቢኖር የኢየሱስ ክርስቶስን ትንሣኤ ነው። የወንጌላችን መልእክት ኢየሱስ ሞቷል፣ ኢየሱስ ምን ሆኗል? ደግሞ ተነስቷል። ሞቶ ቢቀር ኖሮ
እንደሌሎች ሃይማኖት መሪዎች እንደሌሎች ፖለቲካ ሰዎች ይሆን ነበር ኢየሱስ። ስለዚህ የሐዋርያትን ስብከት ምዕራፍ 5ንም ደግሞ ተመልከቱ። ምዕራፍ 5 ቁጥር 27 ላይ እንደዚህ የሚል ቃል ታገኛላችሁ። ምዕራፍ 5 ቁጥር 27 ላይ ወጥቶም በሸንጎው አቆሟቸው። ሊቀ ካህናቱም በዚህ ስም እንዳትናገሩ አጥብቀን አላዘዝናችሁንም? እነርሱም ኢየሩሳሌምን በትምህርታችሁ ሞልታችኋታል፣ በዚያ ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቋቸው። ጴጥሮስና ሐዋርያትን መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው። ይህንንም እግዚአብሔር ለእስራኤል ንስሐ ኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ አደረገው። እኛም ለዚህ ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ሌላ ቦታ አትሄዱም ወንድምና አትሄዱም። ምንድነው የምታደርጉት? ጌታ ኢየሱስ ክርስቶስ ለራሴ መድኃኒት አድርጎ እግዚአብሔር እንደሰጠው ደግሞ እግዚአብሔር በቀኙ እንዳስቀመጠው ዛሬ የኢየሱስ ክርስቶስን ትንሣኤ የሚነግረን ሰው አይደለም። ማን ነው ባል? መንፈስ ቅዱስ ምስክር ነው ይላል። እንዴት ድንቅ ነው በእውነት! የእግዚአብሔር መንፈስ የትንሣኤው ምስክር ነው። በአደባባዮች ላይ የእግዚአብሔር መንፈስ፣ በቤተ ክርስቲያን የእግዚአብሔር መንፈስ ቅዱስ ወንበር አሰብሮ እኮ አያበቃም፣ አስጮህ አያበቃም። እንዲሁም እኔ ይቅርታ አድርጉልኝ ከዚህ ከጮህትና ከመንከባለል ጋር መንፈስ ቅዱስ ስራ የለውም። መንፈስ ቅዱስ ስራው በአደባባይ የኢየሱስን ትንሣኤ እንድንመሰክር ኃይል ይሰጠናል። ምን ነው? ክብር ለኢየሱስ ይሁን። ኢየሱስ ተነስቷል። የቃላችን ብቻ አይደለም፣ ሰዎችን የሚያናግረው፣ ሰዎችን የሚያስመሰክረው፣ ሰዎችን የሚያስጮኸው፣ የሚያዘምረው፣ ትንሣኤውን እንድናወራ የሚያደርገው ሌላ ነገር አይደለም። ያ የተማርነው ቴዎሎጂ አይደለም። ያ የቤተክርስቲያን ዕውቅና አይደለም። የቤተክርስቲያን ኤክሰለንስ አይደለም። እንድንናገረው የሚያደርገው ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ነው የሚለው። በነገራችን ላይ ሐዋርያ ሥራ ምዕራፍ 8 ቁጥር ሮሜ ምዕራፍ 8 ቁጥር 18 11 ላይ ምን ይላል? ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ። አሜን ነው ወይ? ኢየሱስ ክርስቶስ እንዴት ነው ከሙታን የተነሳው? ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ለሚሞተው ሰውነታችሁ ሕይወት ይሰጣል ይላል። እዚህ ጋር ነው አሜን ማለት ያለብን። መንፈስ ቅዱስ ማን ነው ሲባል፣ መንፈስ ቅዱስ ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ ነው። እሱ ደግሞ ለሚሞተው ሰውነታችሁ ሕይወት ይሰጣል። አሜን ነው። ይሄ ነው ምስክሩ፣ ማስረጃው ይሄ ነው። በውስጥ ያለው በእናንተ መካከል ያለው የእግዚአብሔር መንፈስ ቢሆን ብቻል ኢየሩሳሌም ሄደን ቅድስት ሀገር ሄደን የተቻላቸው ሰዎች እንደሚሄዱ ሄደን ብናየው ጥሩ ነበር። መቃብሩን ባየው ማለት ኢየሱስ የተሰቀለበት ጎልጎታ ምናምን እያሉ ሲነግሩ ይኔ ቀናለሁ። አንዳንዶች በዚህ ሄደን ሊሆን ይችላል እና እመኝ ነበር። ግን ባይሆንስ ብቻል ጥሩ ነበር። አልተቻለም። ስላልተቻለ ምንም ቆጨር የለም። የእግዚአብሔር መንፈስ ይመሰክራል። አሜን። ይሄ ነው አሰብ። የእግዚአብሔር መንፈስ ለኢየሱስ መመስከር ብቻ ለሞተው ሰውነታችሁ ሕይወት ይሰጣል ይላል። ለሞተው ነገራችሁ ሕይወት ይሰጣል ይላል። ለደከመው ነገራችሁ ሕይወት ይሰጣል። ለተቆረጠው ተስፋ ሕይወት ይሰጣል። ለጨለመው ነገር ሕይወት ይሰጣል። ሌላኛው ምንድነው? መንፈስ ቅዱስ በእኛ መኖሩ አንዱ እሱ ነው። ቤተክርስቲያን በምድር መኖሯ የኢየሱስ ክርስቶስ የትንሣኤ ማስረጃ ነው። ተመልከቱ ምን ይላል መሰላችሁ? ኢየሱስ ክርስቶስ ሞቶ ቢሆን ኖሮ ቤተክርስቲያን አብራት ይሞት ነበር፣ ድርጅት ብቻ ትሆን። በዚህ ዓለት ላይ ቤተክርስቲያን ምን አደርጋለሁ ይሰራለሁ ብሎ ካለ በኋላ ምን አለ ጳውሎስ ሲናገር? ኢየሱስ ክርስቶስ የቤተክርስቲያን ምንድነው? ራስ። ቤተክርስቲያን ሕያው የሆነችው ኢየሱስ ራስ ስለሆነ ነው። ቤተክርስቲያን ሕያው የሆነችው፣ ቤተክርስቲያን የምታድገው የምትኖረው
እሳት እየነደደ ያለችው የጋነብ ደጆች ያልቻሏት ብርና ወርቅ ስለሰበሰበች አይደለም። ቤተ ክርስቲያን በአቅም ያለችው እያደገች ያለችው እየማረከች ያለችው ኢየሱስ ክርስቶስ ከሙታን ተነስቶ በአብ ቀኝ ተቀምጦ ስለሚማልድ ነው። ኢየሱስ ክርስቶስ ከሙታን ተነስቶ የቤተ ክርስቲያን ራስ ስለሆነ ነው። ገዢዋ ኢየሱስ ስለሆነ ነው። አባት ኢየሱስ ስለሆነ ነው። ጌታዋ ኢየሱስ ስለሆነ ቤተ ክርስቲያን አለች። ይሄ የትንሣኤው ምልክት ነው፣ ማስረጃችን። ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስ ሞቶ ቢቀር ኖሮ እኛ አንኖርም ነበር፣ ተስፋ የለንም ነበር። ለዚህ ነው ማለት በህይወታችን አራተኛው በህይወታችን የሚሆነው ነገር የኢየሱስ ክርስቶስ የትንሣኤው ማስረጃ። ማን ነው እየሰራ ያለው? ማን ነው ከሞት ያዳነኝ? ማን ነው ጸሎቴን የሰማው? ማን ነው እንባዬን ያበሰው? ማን ነው ታሪኬን የቀየረው? ማን ነው? ብዔልዜቡል ነው? አይደለም። የአባቶቻችን አምላክ ነው ይሄ ሰዎች የሚያመልኩት? አይደለም። ማን ነው ታሪኬን የቀየረው? ኢየሱስ ክርስቶስ ነው። ማን ነው እንባዬን ያበሰው? ማን ነው ሳለቅስ መጥቶ ከተደፋውበት ያነሳኝ? ሌላ አለ? የለም። ማን ነው? ኢየሱስ ነው። ለምን ብትሉ እስከ ዓለም ፍጻሜ ድረስ ሁልጊዜ በሉ ይሄንን ቃል እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር እሆናለሁ። ስልጣን በሰማይ በምድር ተሰጥቶኛል አለ። ከዛ በኋላ ምን አለ? እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር እሆናለሁ አለ ጌታ ኢየሱስ። ይሄ አንዱ ነገራችን። ከዛስ በኋላ በረከቶቻችን ምንድነው? ቶሎ ብዬ ልናገርና ልጨርስ። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ሐሳብ እንዲሁ በሩጫ እንየው እና ወደ መጨረሱ እንሂድ። አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን የለም የሚሉት ተነስተው ነበረ። ጳውሎስ ትንሣኤ ሙታን እሱ ወንጌልን ከሰበከ በኋላ ወደ ኤፌሶን ነው የሄደው። ወደ ኤፌሶን ሄዶ ከዛ ወሬውን ሲሰማ በቆሮንቶስ ከተማ ውስጥ ከተነሱ ከባባድ አስተምህሮች ህዝቡን ካደናጋገሩ ነገሮች አንዱ ትንሣኤ ሙታን የለም የሚለው ነበር። ሌሎቹ ጋር አንገባ። ጳውሎስ እንደዚህ ይላል ከቁጥር 12 ጀምሮ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ትንሣኤ ሙታን የሚለው የኢየሱስ ክርስቶስ ትንሣኤ አይደለም፣ የኛ ትንሣኤ የሥጋ ትንሣኤ። እሱ ከሌለ ክርስቶስ ምን አልሆነም ነው፣ አልተነሳም ይላል። አንደኛ እሱ ነው ኪሳራው። ትንሣኤ ሙታን ከሌለ ክርስቶስ አልተነሳም ካለ በኋላ ኢየሱስ አለመነሳቱ ብቻ ሳይሆን ስብከታችን ደግሞ ምንድነው ይላል? ከንቱ ነው ይላል። ስብከታችን አይደለም ብቻ ከንቱ የሚሆነው፣ እምነታችንም ምንድነው? ከንቱ ነው። ይሄ እምነታችን እና ሽር ጉድ የምንለው ሽር ብትን የምንለው በጠዋት በማታ የምንሮጠው ሁሉ ምንድነው? ከንቱ ነው። ከዛስ እኛም ከሰው ሁሉ ተለይተን ውሸታሞች ነን። እግዚአብሔር ክርስቶስን ከሙታን አስነሳው ብለ በእግዚአብሔር ላይ የመሰከርን ሐሰተኛ ምስክሮች ሆነናል ይላል ጳውሎስ። ይሄ በጣም ከባድ ኪሳራ ነው። ከዛ በኋላ ምን ይላል? በክርስቶስ የሞቱት ደግሞ ምን ሆነዋል? ጠፍተዋል። ከዚህ በፊት በክርስቶስ ሞተዋል ብለን የምንላቸው ሰዎች ሁሉ ምን ሆነዋል ማለት ነው? ጠፍተዋል ይላል። ከዛስ እኛም ከሰው ሁሉ ተለይተን ምስኪኖች፣ ዋጋ ቢስ። ምስኪን ማለት ምን ማለት ነው? ከኔ ጋር ናችሁ? ወደዚህ አይዟችሁ። ምስኪን ማለት ማለት ነው የሚያሳዝን፣ ተስፋ ቢስ። እንዲያው ከሱ ይሄ ሰውዬ በጣም ምስኪን ነው፣ ከሱ ጎዳና ተዳዳሪ ይሻላል፣ እንዲያው በቃ የተጣለ እንደሚባል ነን። በቃ ዋጋ የሌለን ማንሸጥ ማንለወጥ ነን። ከዛ በኋላ ቀጥሎ እንደዚህ ይላል
አሁን ግን እግዚአብሔር ይመስገን አሁን ግን ይልና ምን ይላል? ክርስቶስ ላንቀላፉት በኩር ሆኖ ከሙታን እስቲ በሉ ከኔ ጋራ ተነስቷል። ይሄ ማለት አሁን የምነግራችሁ ከላይ ጳውሎስ የተናገረውን ክሳራ ሁሉ የሚገለብጥ መንፈሳዊ ክስረትን ሁሉ የሚገለብጥ ነው የሚናገረው። አሁን ግን ክርስቶስ ከሙታን በኩር ሆኖ ላንቀላፉት በኩር ሆኖ ከሙታን ምን ሆኗል? ተነስቷል። እሱ ከመነሳቱ የተነሳ በአዳም በኩል የመጣው ሞት በክርስቶስ ኢየሱስ ተሸንፏል። ሞት በአንድ ሰው በኩል መጣ፣ ትንሣኤው ግን በኢየሱስ ክርስቶስ በኩል መጣ ብሎ ነው የሚናገረው። ተመልከቱ፣ እንደዚህ ነው የሚለው። ሆኖም ሙታን ኢየሱስ ክርስቶስ ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ በሰው በኩል ሆኗል። ሁሉም በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው እያለ ይናገር። ስለዚህ እንደዚህ ነው የሚለው፣ እናንተ ሁላችሁም ሕያዋን ትሆናላችሁ አይደል? ሙታን አይደላችሁም። እኔ ይህንን ነው የማውጀው ዛሬ። ከክርስቶስ መነሳት የተነሳ እናንተ ሕያዋን ናችሁ እንጂ ሙታን አይደላችሁም። እስቲ ሙታን አይደለንም በሉ፣ እንደገና በሉ። አዎ ምንድነን ታዲያ? ሕያዋን ነን። አሜን ነው። ጳውሎስ ይናገር ነበር እኮ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። አሁን ግን ሕያዋን ሆናችኋል። ጳውሎስ ለቆሮንቶስ ሰዎች እንደዚህ ነው የሚለው፣ አሁን ክርስቶስ ከሙታን በመነሳቱ ምክንያት ሙታን አይደለንም፣ ምንድነን? ሕያዋን ነን። ይሄ ነው የትንሣኤው በረከት። ለራሱ ብቻ አይደለም የተነሳው፣ ለኔ ነው ጌታ ኢየሱስ የተነሳው ብለው ነው። የጌታችን የኢየሱስ ክርስቶስ ትንሣኤ በረከቱ ምን እንደሆነ ይሄ ነው። ሌላኛው በረከት ድነታችን ከክርስቶስ ትንሣኤ ጋራ የተቆራኘ መዳናችን። አሜን ነው። ድናችኋል ወይ ወንድሞቼና እህቶች? እዚህ ድኛለሁ የምትሉ? አዎ ሌላ ነገር አላመጣባችሁም፣ አይዟችሁ። እኔ ድኛለሁ በእውነት። እኔ መዳኔን በምንም ማንም መጥቶ ሊያረጋግጥልኝ አይችልም። በቃ መዳኔ ተረጋግጧል። መንፈስ ቅዱስ አረጋግጦልኛል። ግን ምን እንደምል ታውቃላችሁ? ከትንሣኤው ጋር ነው እምነታችን የሚያያዘው። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ይላል አይደለም? ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር፣ ቀጥሎ ያለው ምን ይላል? እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ክርስቲያን ስለሆንክ አይልም። የዚህ ቤተ ክርስቲያን አባል ስለሆንክ አይልም። ፕሮቴስታንት ስለሆንክ ትድናለህ አይልም። ኦርቶዶክስ ምናምን ይሄ ሰው የሰራው ስራ ነው። ግን የደህንነታችን መንገዱ የተገናኘው ከኢየሱስ ክርስቶስ ጋር ነው። ምን የሚል? ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራለሁ። አንድ ሁለተኛ፣ ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው በልቤ ምን ሆናለሁ? አምናለሁ። ሳምን ምን ሆናለሁ? እድናለሁ። ኢየሱስም እንደዚህ እኮ ነው ያለው፣ በእግዚአብሔር እመኑ በእኔም እመኑ አይደለ ያለው? በምኑ እናምናለን? ኢየሱስ የእግዚአብሔር ልጅ እንደሆነ ስለምናምን ድነናል። ያ ብቻ አይደለም፣ እግዚአብሔር ከሙታን አስነሳው። እግዚአብሔር ከሙታን ማስነሳቱን በልቤ አምናለሁ። እሱ ጌታ መሆኑን፣ ሞት ላይ ጌታ መሆኑን፣ አጋንንት ላይ ጌታ መሆኑን፣ በሽታ ላይ ጌታ መሆኑን፣ በዓለም ላይ ጌታ መሆኑን፣ በስልጣናት ሁሉ ጌታ መሆኑን በአፌ እመሰክራለሁ። እስቲ ኢየሱስ ጌታ ነው በሉ። አሜን። ይህንን እመሰክራለሁ። ክርስትናው ቀልድ አይደለማ። ክርስትናው ጨዋታ አይደለማ። ክርስትናው ዝም ብለን አሸብሽበን በቃ ጥሩ አድርገን ፕሮግራሙን ማሳመር አይደለማ። አይደለም። ክርስትናችን ምን ላይ ተመስርቷል? በኢየሱስ ክርስቶስ ጌትነት፣ እንደገና በኢየሱስ ክርስቶስ ከሙታን በመነሳት ላይ የተመሰረተ ነው። ስለዚህ በኢየሱስ ክርስቶስ ጌትነት እኔ አምናለሁ፣ እመሰክራለሁ በአፌ። ከዛስ ከሙታን ኢየሱስ እንደተነሳ በልቤ አምናለሁ። ጌታ ኢየሱስ ክርስቶስ ይሄንን ነው የተናገረው። ቅድም ሲሲ ያነበበውን ክፍል ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ሲሲ ያነበበው በጣም የሚደንቅ ነው። እንደዚህ ነው የምለው፣
ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ ርስት እድፈትም ለሌለበት ለማያስ ርፍት እንደምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን? ለምን አታውጁም ከኔ ጋር? ይባረክ ይላል። ዳግመኛ የወለደን ማለት ምን ማለት ነው? ይሄን ሰልቬሽን የሚባል ደህንነት የሚባል ነገር ለኔ የሰጠኝ እግዚአብሔር ይመስገን ማለት ነው። አሁን ደህንነት ከሌለ መዳን ከሌለ ሰልቬሽን ከሌለ ምን ያደርግልናል? ሃይማኖት ምን ይጠቅማቸዋል? ግን ዋናው ነገር እኮ እንዲያው በቃ አሁን ነጭ ልብስ ባንለብስ ኮንፈረንስ ባይኖር ምን ባይኖር ግን ትልቁ ሊረሳ የማይገባ ነገር በህይወታችን ሰልቬሽን ድነት ነው፣ መዳናችን። እንደዚህ ነው የምለው ዳግመኛ ወለደን ይላል። ማን ነው የወለደን? እግዚአብሔር ወለደን። ለምንድን ነው የወለደን ሲባል ለሁለት ነገር። አንደኛ ለተስፋ ተስፋ አላችሁ ይልና ይሄ ተስፋ ምን አይነት ተስፋ ነው የሚለው ጴጥሮስ? ሕያው ተስፋ። እንደገናስ ርስት እንድትወርሱ። ርስት እኮ ያልተወለደ ልጅ ካልሆነ ሌላ አይወርስም አይደለም? ሌላ እኮ አይወርስም። አሁን የአባቴን ርስት የሰፈር ልጆች ሊወርሱ አይችሉም። ስለዚህ ማን መሆን አለበት? ርስቱ ለመውረስ መጀመሪያ መሆን ያለበት ምን መሆን አለበት? መወለድ አለበት። ከዛ ቤተሰብ ያልተወለደ እዛ ቤት ስላደገ አይወርስም። ምናልባት ማደጎ ልጅ ካልሆነ በስተቀር አይወልድም። እግዚአብሔር ርስቱን እንድንወርስ ተስፋውን እንድንወርስ በኢየሱስ ክርስቶስ በኩል ዳግመኛ ወለደን ይላል። እንደዚህ ነው የምለው ርስቱን እንድንወርስ የማይጠፋ ርስቱ የራሱ ባህሪያት አሉት። እንደዚህ ነው የምለው። ማታ ከተዋቡና ከልጄ ጋር እናነበው ነበር። ይሄንን ምን ይላል? ሶስት ትልልቅ ባህሪያት አሉት። ይሄ እግዚአብሔር ለኛ የሚያስወርሰው ተስፋ ምን የሚል? ይሄ ተስፋ የማይጠፋ ተስፋ ነው ይላል። ነው ርስቱ የማይጠፋ ርስት ነው። ከዛስ እድፈት የሌለበት ርስት ነው። ከዛስ የማያልፍ ርስት ነው። ሌላ ዝም ብሎ ርስት አይደለም። መቶ ይሄ ከተማ ልማት የሚወስደው አይነት ርስት አይደለም። ኢሪዝም የሚወስደው አይነት ርስት አይደለም ያላችሁ። ኮሊዶር ምናምን የሚባለው ና ተፈናቀል ዞር በል የሚባለው አይነት ርስት የለንም። ያለን ርስት ባህሪው በጣም የተለየ ነው። እግዚአብሔር የሚሰጠን ርስት ምን የሚሆን ርስት? የማያልፍ ርስት፣ የማይጠፋ ርስት፣ እድፈት የሌለበት ርስት። ያንን ርስት ይወርሱ ዘንድ እግዚአብሔር ዳግመኛ ወልዷቸዋል ይላል። እንደ ድንቅ ነው! ድንቅ ነው! ለምንድን ነው? በምን ምክንያት ነው ሲባል ደግሞ ዋናው ሐሳብ እዚህ ጋር የተወለዳችሁበት ምክንያት ርስት የሆነበት ምክንያት የርስታችሁ ማረጋገጫ የሚሆነው ነገር የጌታችን የኢየሱስ ክርስቶስ ትንሣኤ ነው ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ይሄ ፕሪቪሌጅ ለእናንተ ሆኖላችኋል። ተነስቷል ስትዘምሩ እንዲሁ ይሄ አስባችሁ ታውቃላችሁ? ከቅርብ ጊዜ ወዲህ ነው ፓስተር ቤዛ ይሄ ነገር የገባኝ። ላካ ዝም ብለን አይደለም ተነስቷል የምንለው፣ ርስት አለን እያልን ነው ያለው። ተስፋ አለን እያልን ነው ያለው። ሕያው ተስፋ አለን እያልን ነው ያለው። ክርስትናው ከይሄ ነው መሰረቱ እኮ የክርስትና ይሄ ትላለን ማለት ነው። ብዙ ቢናገር ጥሩ ነበር። እዚህ ጋር ግን ዮሐንስ ራዕይ ምዕራፍ 1 እንክፈትና እንጨርስ። መጽሐፍ ቅዱስ የያዛችሁ ሰዎች ክፈቱ። መጽሐፍ ቅዱስ የሌላችሁ እቺን ቃል አድምጡ። ዮሐንስ ሐዋርያው የትንሣኤው ሰባኪ የነበረ በዚህ ትንሣኤ ምክንያት በስብከቱና በአገልግሎቱ ምክንያት ፍጢሞ በምትባል ደሴት በስበት እያለ ሰንሰለት ታስሮ እንዲሁም መጽሐፍ የቤተክርስቲያን ታሪክ እንደሚናገረው በዘይት ተቀቅሎ ነበር የሚባለው እሱ ነው አይደል? ያን ሁሉ መከራ ተቀብሎ እያለ እንደዚህ ሆነ ነው የሚለው። ሞቷል፣ ኢየሱስ ሞቷል፣ በምድር ላይ የለም እና እሱ እስር ቤት ነው ያለው፣ ችግር ውስጥ ነው ያለው። ከዛ በኋላ ከላይ ያለውን እናንተ አንብቡ፣ የሚናገረን ድምጽ ለማየት ዞር ብዬ ይላል። እዛው እያለ ባየሁትም ጊዜ ይላል ኢየሱስ ክርስቶስ አይኖቹ፣ እግሮቹ፣ ፊቱ እንደገና ይሄ ከአፉ የሚወጣው ቃል ራሱ በሁለት ወገን እንደተሳለ
ስለታም ሰይፍ የሆነው ኃይል ከውስጡ ሲበራ ሲወጣ እንደ ፀሐይ ሲሆን ያየ አየውና ከዛ በኋላ ትላንት የሚያውቀው ኢየሱስ አልነበረም። አላችሁ ትላንትና አይቶታል እኮ ኢየሱስ ክርስቶስ። የሚገርማችሁ ነገር ይሄ ዮሐንስ የሚባለው ሰው ጌታ የሚወደው ሐዋርያ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ከእናቱ ከማርያም ጋር ሆኖ እኮ ያየ ሰው ይመለከት የነበረ ሰው ነው። ደሙ ሲፈስ ዶሩ ሲወጉ በቃ ኢየሱስ ሲቃትት ያየ ሰው ነው። የሚገርመው ነገር ግን እዚህ በፊጥሙ ደሴት ላይ የሚያየው ኢየሱስ ያ ኢየሱስ አይደለም፣ ሌላ ኢየሱስ ነው። ሌላ ሆኖ ነው የሚያየው። ሌላ ሆኖ እሳት ለብሶ ጨረቃ ምንድነው አገላለጹ የራሱ ጸጉሩ ነጭ ነው፣ እንደ በረዶ ነው፣ አይኖቹ እንደ እሳት ነበልባል፣ እግሮቹ እንደ እቶን ነጠረ የሚመስሉ ነበረ፣ ድምጹም እንደ ብዙ ውሆች ድምጽ ነበረ። በቀኝ እጁም 7 ከዋክብት ይዟል። ከአፉ በሁለት በኩል የተሳለ ስለታም ሰይፍ ወጣ። ፊቱም እንደ በኃይል እንደሚያበራ እንደ ፀሐይ ነበረ ይላል። ይሄ ነው ኢየሱስ። አይገርማችሁም? አሁን እኛ የምናየው ኢየሱስ ይሄኛው ኢየሱስ ነው። እኛ የምናመልከው ኢየሱስ ሰዎች የገረፉት ኢየሱስ አይደለም። አሁን እኛ የምናመልከው በዚያን ጊዜ በጥፊ የመቱት ኢየሱስ አይደለም። ኢየሱስን በትላንትናው ነገር የምታስቡ ከሆነ ተሳስታችኋል። ጌታ ኢየሱስ የትለ ስለዚህ ካየው በኋላ እንደሞተ ሰው ሆንኩኝ ይላል። ከዛ መጥቶ በቀኝ እጁ ጫነብኝ እንዲህ አለ፣ አትፍራ አለ። ዛሬ ብዙ ሰዎች መከራ ውስጥ አሉ፣ ችግር ውስጥ አሉ፣ ስደት ውስጥ አሉ፣ በህይወት ውጣ ውረድ ውስጥ አሉ። ጌታ እንደዚህ ይላቸዋል፣ አትፍራ አትፍራ፣ ፊተኛው ኋለኛው መጨረሻው ሕያው እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ሞትና የሲኦል መክፈቻ አለኝ። አትፍራ አትፍራ። ዛሬ ይሄንን ሁሉ ነገር ሲናገር ምነግራችሁ ሁለት ነገር ብቻ። አንደኛ አትፍሩ። የሚያስፈራ አለ በእውነት የሚፎክር አለ፣ ህይወታችንን የሚጎዳ እኛን ሊያጠቃን እንዲያው በወጣንበት በገባንበት ፍርሃት የሚል ነገር አለ። ግን የእግዚአብሔር መንፈስ ዛሬ በውስጥ የሚነግረኝ ይሄንን ነው፣ አትፍሩ። ኢየሱስ ተነስቷል፣ አትፍሩ። ሞተው ነበር፣ ግን አሁን እንደዚህ ነው የምለው። ይሄ እንግዲህ ሳሉ ዮሐንስን ሳሉ እንዴት እንዳለ ታስሯል እኮ ደሴት ውስጥ እዛ ምንድነው እስር ቤት፣ እንዴት መደበኛ እስር ቤት እንዳይመስላችሁ ከባድ እስር ቤት ነው። በዘይት በተቀቀለ ዘይት ውስጥ ተጥሎ ነው ከዛ ወስዶ የተጣለው የሚባለው። እዛ ውስጥ ላለ ሰው ምን ተስፋ አለው? ኢየሱስ በዛ ሁኔታ ውስጥ መጣ ይላል፣ ሕያው ስለሆነ። ስለዚህ እጁን ጫነበትና አትፍራ አትፍራ፣ ሞቼ ነበርኩ አሁን ግን ሕያው ነኝ አለ። ከዘላለም እስከ ለዘላለም ሕያው ሆኜ እኖራለሁ። ጌታ ይምጣላችሁ፣ ለእናንተ በህይወታችሁ ይምጣ። እግዚአብሔር መጥቶላችኋል እኮ በተዘጋ በር በኩል መጥቷል እኮ። ስለዚህ ይምጣ ጌታ ኢየሱስ ክርስቶስ። እመኑት፣ ጌታ የትንሣኤ ጌታ። ሁለተኛው ቤዛሌም ያነበበው ነው። በየቦታው ሄዳችሁ ኢየሱስ ክርስቶስ ከሙታን ተነስቷል ብላችሁ ንገሩ። ወደ ገሊላ ምን ያደርጋል ይቀድማችኋል ብላችሁ ተናገሩ አለ ይላል። ተናገሩ ይላል። ስለዚህ እኔ የምላችሁ ወንድሞቼ ጌታ ተነስቷል። የስ ኢየሱስ ተነስቷል። የስ እምነታችን ምን ላይ የተመሰረተው? በትንሣኤው ላይ ነው። ከትንሣኤው ውጪ የሆነው እምነት ሃይማኖት ብቻ ነው። እኛ ሃይማኖተኞች አይደለንም። የኢየሱስ ደቀ መዝሙሮች ነን። የኢየሱስ መስካሪዎች ነን። ስለዚህ በህይወታችን አንፍራ። ጌታ ድል አድርጓል፣ ከኛ ጋር አለ። ቀንበሩን እሱ ይሰብራል፣ መከራውን እሱ ይቀበላል። ኢየሱስ ክርስቶስ የተዘጋውን በር ይከፍታል፣ የናሱን ደጆች እሱ ይቆርጣል። ሕያው ነው። ሁለተኛ ግን እንመስክር፣ መንፈስ ቅዱስ በእኛ ውስጥ ስላለ። ስለዚህ ትንሣኤውን በዚህ አይነት መልክ እናክብረው ለማለት ፈልጌ ነው። አንድ ጊዜ ላውጅ ይፈልጋለሁ። ኢየሱስ ክርስቶስ ተነስቷል የሚለው ለሙታን በኩር ሆኖ ኢየሱስ ክርስቶስ ከሙታን ተነስቷል። በዚህ ወደዚህ መጥቶ እንድጸልይ ይፈልጋለሁ። ጌታ ኢየሱስ ይባርካችሁ። ጌታዎች ተባረክ። አሜን። ለምትባል ለዚህ ሆነ አብረን እንጸልያለን።
የሰራዊት አምላክ እግዚአብሔር ሆይ እናመሰግንሃለን። በዚህ ማለዳ የኢየሱስ ክርስቶስን ትንሣኤ እንድናወራ እንድናስብ ስለ ትንሣኤው እንድንነጋገር ደግሞ በዚህ ምክንያት እንድናመሰግንህ እድል ሰጥተህናልና ከዘላለም እስከ ዘላለም ክብር ላንተ ይሁንልህ። አምላካችንና አባታችን እግዚአብሔር ሆይ እድፈት ለሌለበት ለማይጠፋ ለማያልፍ ርስትና ለሕያው ተስፋ ከኢየሱስ ክርስቶስ መነሳት የተነሳ ስላገኘነው አዲስ ሕይወት ዳግም ልደት ሳሊቬሽን ጌታ ሆይ እናመሰግንሃለን። ክብር በሰማይና በምድር ላንተ ይሁንልህ። ተባረክ ጌታ ሆይ ተመስገን። ክብር ላንተ ይገባሃል። ደግሞ ጌታ ሆይ በዚህ ማዳ አትፍሩ፣ እኔ ሕያው ነኝ፣ መጀመሪያና መጨረሻ ነኝ፣ የሞትንና የሲኦልን ቁልፍ እኔ ይዣለሁ ስላልከን ተመስገን። እንድንመሰክር እንድናውጅ እንድናወራው ደግሞ ኃይል ስጠን፣ ጉልበት ጨምረልን። ስለ ባሪያህም ጌታ እግዚአብሔር ስለ ፓስተር ሳሙኤል እናመሰግንሃለን። ተመስገን። ይህን ቃል በውስጡ ስላኖርክ በዚህ ቃል እንዲያበረታን እንዲያጽናና ወደኛ ስለላከው እናመሰግንሃለን። አቤቱ ይህንን ሕዝብ ጉባኤ ሴትና ወንዶችን ሁሉ በዚህ ባርከን። ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ከፍ ያለ ምስጋና እስቲ አምጡ ለእግዚአብሔር። እግዚአብሔር ይባርካችሁ። ፋሚሊ ቴንክ ዩ ሶ ማች። ጌታ ይባርክ።